ልጆቼ ስለነገው መድኃኔ ዓለም ብላችሁ ከጎዳ አውጡ። ይህንን መልእክት አታሳልፉብኝ። ስለ ድንግል ማርያም ስለ አዛኝቷ ብላችሁ ባካችሁ እርዱን፣ ወዘን ድረሱልን፣ ፈረሰችብን እያልን ነው። አሁን የምትመለከቱት ይህ የቤተ መቅደሱ ዙሪያው ነው። እንደምትመለከቱት ተሰነጣጥቋል። ምክንያቱም ረጅም ጊዜ ስለቆየ ይህንንም በጎ አድራጊን ያደረገላቸው አሁንም እንድንሰራው ይህንኑ ማደስ እንድንችል ማደስ ነው እየተባልን ያለነው። ቤተልሔሟም እንደምታዩት ናት። አጥሯ በእንትን የታጠረው። ስለዚህ ይህንን ማደስ እንድንችል አግዙን ኦርቶዶክሳውያን። ከሰልማንደጃ እንኳን ከሰልማንደጃ የላቸውም። ይህች የምትመለከቷት ገልን ያለችውና ይህችን የእመቤታችን የቅድስት ድንግል ማርያምን ቤተክርስቲያን በበረሃ ውስጥ የምትገኝ ገነት በረሃ ውስጥ ገብተን የእመቤታችንን ቤተክርስቲያንን ስናገኝ ምን ያህል ደስ እንዳለን ምን ያህል ደስ እንደተሰኘን ብታዩ። ስለዚህ ኦርቶዶክሳውያን በምትችሉት መጠን በአቅማችሁ እንድታግዙ ቤተክርስቲያን ስም ጥሬን አስተላልፋለሁ። እግዚአብሔር ሰላም ይብዛ። ያሉት ምእመናን ጥቂት በመሆናቸው ይህንን እናስቸግራችኋለን።